እንደው ምን አይነት ፈጣጣ ጓደኝነት የሞላበት ዘመን ነው ጋይስ። ይባስ ብለው ውስኪ ይዘው ለአዲስ ዓመት ቤተሰብ ጋር የልጅቷ ቤተሰብ ጋር ይቅርታ ሊሉ ማንና የልጅቷ ባል የነበረውና ጓደኛዋ። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ። አረ ጋይስ ቱ በሉ እናንተ፣ ዝም ብላችሁ አትሳቁ። አረ ቱ በሉ፣ አረ ቱ በሉ። እና ቤተሰብ ቤት ልጁን ይዛ እቺ ምን አይነት እችማ ጠንቅናት ጋይስ። እችንማ መጠንቀቅ ነው ያለብን። እኔማ ስለማውቃት እጠነቀቃታለሁ። ይብላኝ ለእናንተ ውስኪዋን ይዛ እኔ መሆን በዛ ውስኪ ተቀብያ ናቷን አሽከርክሬ። ወይኔ ሊያ ወንድ እኮ ይጠይቃል። ምን እንደው አንቺማ ወንድሽ እንደው እንትን ላይ ብቻ ነው አይደል? ወንድሽ እዛ ውስኪ ተቀብዬ አመሰግናለሁ ብዬ እዛው በሬ ላይ በውስኪ ጠርሙስ አናት አቧጧን ብዬ ደም ተቀባብተን እንድለያይ ነበር። ጭራሽ ጥለሽ ትወጫለሽ ከቤት። ሰማሁልሽ እኮ። ምን አይነት እንከፍ ብትሆኝ ነው? ምን አይነት እንከፍ ብትሆኝ ነው? ንቀት እኮ የንቀቷ ንቀት ምን ያህል ብትንቅሽ ነው እንደዚህ ያደረገች? ጭራሽ ውስኪ በውስኪ ልትደልልሽ፣ ልብሽን እንክትክት አድርጋ ሰብራ እቤትሽ ድረስ ልጁን ይዛ ውስኪ። ይቅርታ አናት አባቷን ብዬ ገላግላት ነበር እኔ መሆን። የሀገሬ ልጆች አንዳንድ ሴት ግን ወኔም የላቸው። ወኔያቸው ሌላ ነገር ላይ ነው። ገብርኤል ምስክሬ ነው። እንደው ገረመኝ የዝች የዋህነት፣ የዝች ምስኪንነት፣ የዝች ጅልነት አንጀቴን በላው ጋይስ። ጭራሽ ውስኪ አንቺ ደፋር። እኔ ጋማ ብትሆኚ አይንሽን ነበር በዛ ውስኪ አርጌ የምገላግልሽ። እንዴት ብትነቅያት ነው? እንዴት ብትደፍሪያት ነው? ደፋር ነሽ።